ስማ ሰሞኑን በሶሻል ሚዲያ ስለ ደሴ የሚወራውን ወሬ ያየው ህዝቡን ሊያጋጩት እኮ ነው። ተው እንጂ ወንድሜ ሀገር እኮ በሶሻል ሚዲያ ወሬ አትመራም። የወሎ ህዝብ ሙስሊምና ክርስቲያኑ ተጋብቶና ተዋልዶ የኖረ ታሪካዊ ህዝብ ነው። ትክክል ነህ። ግን አንዳንዶቹ የሃይማኖት ጣልቃ ገብነት አያሉ ሊያደናግሩ ይሞክራሉ። በደሴ የሃይማኖት ጣልቃ ገብነት የለም፣ የህግ የበላይነት እንጂ። ሰላም የሚያውክ አካል በህግ አግባብ ስርዓት መያዝ አለበት። የደሴ ህዝብ በአይኑ የሚያየውን ልማትና ለውጥ የሚለይ አስተዋይ ነው። የደሴ ህዝብ ሆይ ነቅተህ የከተማህን ሰላም ጠብቅ። እውነት ሁል ጊዜ ያሸንፋል። የደሴ ልጅ ብትሆን ይህን አትጠራኝም፣ የባቲ ልጅ ብትሆን ይህን አትጠራኝም፣ የወሎ ልጅ ብትሆን ይህን አትጠራኝም፣ የገና አትጠራኝም፣ ይህን አትጠራኝም፣ ይህን አትጠራኝም ያዛለርከውና Grado